ቀድመን እንሰራ። ለስጋው ደግሞ የበቃ ሕይወት ይኑረን። ለንስሐ የበቃ ሕይወት ይኑረን። ንስሐ እንግባ፣ ስጋውን እንብላ፣ ደሙን እንጠጣ። የሚቀድመው የእኛ መሰራት ስለሆነ እግዚአብሔርን መጀመሪያ እሱ የሚያድረው በእኛ ልብ ነው። አማናውያን ቤተ መቅደሶች ሰዎች ናቸው። እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ነው ያለን ቅዱስ ጳውሎስ። ስለዚህ ሰዎችን ከሰሩ ካነጹ ካሳመኑ በኋላ የሚገለገሉበትን ቤት ለማግኘት የመጀመሪያው መልእክት ተጻጻፉ እንዲህ የሚል እምድረ ሰበክነ በቆሮንቶስ ወኮኑ ሕዝብ ብዙሃን ወጉባኤ አቢይ ዘይትሕለቅ ማሕዛብ እላምኑ በክርስቶስ ወአልቦ ቤተ ክርስቲያን ዘያገምር ሕዝቦ ንሕነ ንጼሊ ሐዋርያት። እኛ ሐዋርያት ተሰብስበን የምንጸልይባት አንድ ቤት አለች። የማን ቤት ናት? የማርቆስ እናት ቤት። የመጀመሪያዋ ቤተ ክርስቲያን ምን እሷን አይደል? ተሰብስበው በዚያ ይጸልዩ ነበረ። ቤተ ክርስቲያን እስከምን ሰራላችሁ እስከምናንጽላችሁ ቅዱስ ሥጋውን ክቡር ደሙን እስከምናቀርብላችሁ በዚህ ተሰብስባችሁ የእመቤታችንን ታምር ሰምታችሁ ሄዱ እንዳሉት እንደ ሀገራችን ሊቃውንት አልሰማችሁም? ታምሯ ሲነበብ ታምሯን ሰምቶ ሄደም እንደሆነ ይቆጠርለታል። ሥጋውን ደሙን የመጀመሪያው ምክንያት ጽሕፈት ቤተ ክርስቲያን የላቸውም፣ ካህን የላቸውም። በኢትዮጵያ በአንድ ክፍል የሆነ ታሪክ ነው። ታዲያ ሊቃውንቱ ቤተ ክርስቲያን እስከምን ሰራ ካህናት እስከሚኖሯችሁ ሥጋውን ደሙን እስከምትቀበሉ ንዋያተ ቅድሳት እስከሚሟላ የእመቤታችን ታምር እየሰማችሁ ሄዱ። ሥጋውን ደሙን እንደተቀበላችሁ ይላችሁ ያደረግላችኋል ብለው ይችን ነገሯቸው እንጂ እኛ በየዕለቱ ተሰብስበን አሁን ታምሯን ሰምቶ በቃ ሥጋውን ደሙን እንደተቀበለ ይሆናል እያልን ማታለል አይደለም። ይህንን ታሪክ ከሆነ በኋላ ነው ይሰበሰባሉ፣ ይሆንልናል፣ ይደረግልናል ብለው የእመቤታችንን ታምር ሰምተው ወልደ ማርያም እሱን አምላክ ወልደ አምላክ ወልደ ማርያም የድንግል ማርያም ልጅ መሆኑን እናምናለን ብለው ይሄዱ ነበር። ይሆንላቸዋል፣ ይደረግላቸዋል አለ። ዛሬም ኦርቶዶክሳውያን በጣም ቤተ ክርስቲያን የላቸውም። ተሰባስበው ግን አንድ ቀን ቤተ ክርስቲያን ይኖረናል ብለው የሚጸልዩ በብዙ ዓለማት በጣም በብዙ ሀገሮች ያየሁት የሰማሁትም ስላለ ያየሁትም ስላለ የደረሱበትም ስላለ ጣላታው ቴሌቪዥን ላይ ተናግሬዋለሁ። ሰምታችሁት ይሆናል። ወደ ሴንትራል አፍሪካ ብትሄዱ፣ ምዕራብ አፍሪካ ብትሄዱ 50፣ 30፣ 40 ኦርቶዶክሳውያን ያሉበት ዓለም አለ። ተሰባስበው ዝክረ ቅዱሳንም ብቻ የሚያዘክሩ 30 ዓመት የሆናቸው 40 ዓመት የሆናቸው 50 ዓመት የሆናቸው አንድ ቀን ልጆቻችን ሊጠመቁ ይችላሉ ብለው እያስተማሯቸው ያሉ አንድ ቀን ቤተ ክርስቲያን ኖሮን ይጠመቃሉ የሚሉ በጣም ጠንካራ ኦርቶዶክሳውያን ለልጆቻቸው ከስደትም አልፎ እምነታቸውን አጠንክረው የሚያስተምሩ ጠንካራ ኦርቶዶክሳውያን አለ። ካህን የላቸው፣ ቤተ ክርስቲያን የላቸው፣ አገልጋይ የላቸው፣ ነገር ግን ጠንካሮች ቤተ ክርስቲያን ከሄዱ አንድም ቀን ከሥጋው ደሙ ያልተለየ ሕይወት ያላቸው በመንፈሳዊት የበረቱ። ስለዚህ ሐዋርያትም ብዙ ሕዝብ አለ፣ አሳምነናል፣ አስተምረናል። በዚህ መንገድ ዛሬ እኛ የምንጸልይበት ቤት አለ። ቤተ ክርስቲያን ግን ይህን ሕዝብ እንሰበስብበት የለንም፣ እናድርግ አሉና ጳውሎስና በርናባስ ወደ ቅዱስ ጴጥሮስ ወደ ሮም ጻፉ። ሀበ ጴጥሮስ እንተ በሮሚያ ወሀበ ኤፌሶን ወሀበ ዮሐንስ። ቅዱስ ዮሐንስ በኤፌሶን ቅዱስ ጴጥሮስ በሮም ያስተምሩ ነበርና
ቅዱስ ጳውሎስና በርናባስ በቆሮንቶስ ነው ደብዳቤ ጻፉ። ቤተ ክርስቲያን እንስራ፣ የእግዚአብሔርን ቤት እናንስ፣ ሕዝቡም ይሰበኛ 12ቱንም በማርቆስ እንሰበሰባለን። ለዚህ ሕዝብ የሚሆን ሥጋውን ደሙን የምናቀብልበት የምናጠምቅበት ቦታ የለንም ብለው ለቅዱስ ጴጥሮስ፣ ለቅዱስ ዮሐንስ በኤፌሶን፣ ለቅዱስ ጴጥሮስ በሮም ቅዱስ ጳውሎስና በርናባስ መልእክት ላኩ። መልስ እንዲህ የሚል መልስ ሰጥቷቸው አልብነ መባይት ንግበር ምንተኒ፣ ይህን ለመስራት ስልጣን የለንም አሉ። ምን የለንም? ስልጣን የለንም። ዘእንበለ ምክረ መምህርነ ስመ ያበዋሃነ ንግበር ፈቃዶ፣ ያለ መምህራችን ፈቃድ ይህን ስራ እንሰራም አሉ። ያለ ማን ፈቃድ? መምህራችን ያሉ ማን ነው መምህራቸው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው መምህራቸው። በዕለቱም ያስተምራቸው እሱ ነው። በራሳችን ፈቃድ የምንሰራው ምንም ነገር የለም። ሐዋርያት ከክርስቶስ ጋር ናቸው። በራሳችን ፈቃድ ያል ቤተ ክርስቲያን በራሳችን ፈቃድ አንሰራትም። የምትሰራው በፈቃድ እግዚአብሔር ነው። ገንዘብ ስላለን አንሰራትም። ሀብት ስላለን አንሰራትም። ቦታ ስላለንም አይደለም፣ እግዚአብሔር ሲፈቅድ ነው። ቤተ ክርስቲያኗን ብቻ አይደለም፣ ለቤተ ክርስቲያን ገንዘባቸውን ሰጣችሁ ቤቱ ይሰራ ለማለት ፈቃድ እግዚአብሔር ሲጨመርበት ነው። ያልታደለ ሰው አይሰራው፣ በጣም አይሰራው። የታደለ ይሰራዋል። ለምሳሌ አንድ ጥያቄ ልጠይቃችሁ። ምን አለ ለመድረኩ ላይ መጥተን ይችላል። በጣም የምትወዱትን ሰው መጠጥ ከምትጋብዙትና ያንን ለቤተ ክርስቲያን ከምትሰጡት የቱ ነው በጣም ደስ የሚላችሁ? እውነታችሁ ነው መናገር። ምንድን ያለው? በጣም የምትወዱት ሰው አለ። በጣም የምትወዱት ይቅር የእሱ ይቅርና ለዚህ ልስቶት በጣም ደስ የሚያሰኛችሁ የቱ ነው? ተውታት መልሱት፣ በልባችሁ ያዙት። እንዳልበዚያውና እናንተ ይዘናል። ለምን መሰላችሁ እንዴ? ጓደኛዬ ነው በክፉ ሰዓት የሚደርስልኝ ነው አይደል? ከሱ የቀረበ የለም። ሳይኖረኝ የሚጠራኝ እሱ ነው ሊልም ይችላል። ለምንድን ነው ይህን ያለው? ከዚህ የመረጠው ፈቃድ እግዚአብሔር የለበትም። ያውም ህንፃ ለመስራት ስናስብ ወደ 10 ነገሮችን ሰይጣን ፊታችን አምጥቶ ነው የሚደቅነው። እየበሉት ደግሞ እነሱ ይላላሉ። አንዱ አለቃውን፣ አንዱ ጽሕፈት ቤቱን፣ አንዱ ሰበካ ጉባኤውን፣ አንዱ ምኑን ያመጣና ፊቱ ላይ ድቅን ያደርግና ሰይጣን ደግሞ ደግሞ መሬት ላይ በበትነው ይሻለኛል የሚል ሰው አለ። ገጥሞኛል። የቤተ ክርስቲያን ምን አገባ? ድርሻህን ለእግዚአብሔር መስጠት ነው። በመሰረቱ የሚሰጥ ሰው የሚሰራ ሰው ይህን አያወራም፣ እንዲታወቅበትም አይፈልግም። ብዙ ጊዜ በጣም ወጋች ሆኖ ብታዩት በጣም እንዲህ ላለው መስጠት አያስፈልግም የሚለውን ሰው ምን ያልሰጣል ብትለው ብታጠናው የለም፣ አይሰጥም። እግዚአብሔር ካልፈቀደ አይሆንም። ወለመ ኮነ ካይበ ፈቃዱ በምክክሙ ከመይታነጽ አብያተ ክርስቲያናት ከመይታነጽ አብያተ ክርስቲያናት ንረሲ ለነ ጾመ ትጋ ከሆነም እንኳን ጦማራችሁን ደብዳቤያችሁን ተቀብለናል። ይሰራ ካልነ ግን እናንተም ባላችሁበት እኛም ባለንበት ቦታ ሱባኤ እንግባና አምላካችን ጠይቅ ተባባሉ። የሚገርመው በጣም የሚገርማችሁ ደብዳቤዋ የደረሰችው ቤተ ክርስቲያን እንስራ የሚለው ጦማር የደረሰው ሰኔ 21 ቀን ነው። ወሶበ በጸአት መጽሐፈ መልእክት አበ ጳውሎስ ወበርናባስ አንበብዋ በቅርበ ኩሉ ሕዝብ ወውቱ አበ ዕስራ ወአሚሩ ለሰኔ። ቅዱስ ዮሐንስና ቅዱስ ጴጥሮስ ለበርናባስና ለቅዱስ ጳውሎስ ሱባኤ ገብተን መስራት እንችላለን እግዚአብሔርን ጠይቅ ብለው መልእክት የላኩላቸው
ደብዳቤው ሮምና ኤፌሶን የደረሰ ሰኔ 21 ቀን ነው። እመቤታችን በእመቤታችን ስም የተሰራችው ቤተ ክርስቲያን በየዕለቱ ታምር ታደርጋለች። እናንተም ከብዙ ድካም በኋላ ከብዙ ጣውረድ በኋላ ከብዙ ነገሮች በኋላ ትናንት የተፈጸመላችሁ ነገር አለ። እመቤታችን ፈቃዷ ነው። ደክማችሁ ሊሆን ይችላል፣ ብዙ ቀን ሊሆን ይችላል። ግን ይሄድና አንድ ቅዱስ በዕለቱ ስራውን ይሰራል። እመቤታችን በዕለቱ ወሰዱና ወረሰይ ሐዋርያት ዘውቶም በርናባስ ወሳውል ጾመ ወጸሎተ ሰብአ መዋዕለ በሕዝቡ አዋጅ አወጁ። እንዲህ የሚል አዋጅ ውድ ኦርቶዶክሳውያን በያላችሁበት ቦታ 7 ቀን ሱባኤ ያዙ፣ ጾሙ፣ ጸልዩ የሚል አዋጅ አወጁ። በጾም በጸሎት በፈቃደ እግዚአብሔር ቤተ ክርስቲያን ስናንጽ የሆነ ፈተና ሲገጥማችሁ ጸልዩ ነው ማለት፣ ጾሙ ነው ማለት። አላ ስብኮ ላዕለ አሕዛብ ጾመ ሰቡ ምስለ ጸሎት ወስዕለት። የምትሰሩትን የምታከናውኑትን የምታደርጉትን እግዚአብሔር እንዲያስፈጽማችሁ 7 ቀን ጾሙ የሚል አዋጅ ታወጀ። 7 ቀን ጸለዩ። ይህን አዋጅ ያወጁት ቀድመው ነው። ብዙ ወራቶችንም አሳልፏል። በመንገድ ጦማሩ እስከሚደርስ እንዳሁኑ መኪና የለም፣ አይሮፕላን የለም። ምናልባት ሐዋርያት ከሆነ እንደምን ተክሳ ሄዳሉ። አብዛኛው ልዑካን አብዛኛው ጦማሩን መልእክቱን ይዘው የሚሄዱ ግን ብዙ ወራቶችን በእግር ነው የሚሄዱት የሚያደርሱት። ብዙ ዘመናት ባህሩን ተሻግረው የብሱን በብዙ መንገዶች አልፈው ነውና አዋጁ ታወጀ። በጣም የሚገርመው በጠዋቱ እሁድ ቀን 3 ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በየሀገረ ስብከታቸው በየአሉበት ዓለማት ያሉትን ሐዋርያት ሰኔ 20 ቀን በደመና ሰበሰባቸው። ወአምጽአቶ ለጴጥሮስ ሐዋርያ እምሮም፣ ጴጥሮስ ከሮም ሌሎቹም ከኤፌሶን ከተለያዩ ዓለማት ተሰብስበው ፊልጵስዩስ ላይ ተገኙ እና ደነገጡ። በትንሽ ደመና ሱባኤው ሲያልቅ እዚያ ሰኔ 20 ሲገኙ ምንድን ነው ምክንያቱ? ነበሩ ሐዋርያት በአርምሞ በዝምታ ሁሉም ቆሙ። መኑ ይትባል ከመ ይትቶ በእንተ ምጽአትነ አበዝንቱ መቃ። በዚህ ቦታ ምንድን ነው የተሰበሰብነው አሉት። ምክንያቱ ምንድን ነው? ወበምን ታብጽሐነ ዜ፣ በምን ምክንያት ነው ከዚህ ያመጣንስ? ምክንያቱ ምንድን ነው? ከዚያ ዮሐንስ አንድ ነገር ተናገረ። ከመ አንተ ታቢ እምኔነ እስመ አንተ አበ ኩልነ ወይቤሎ ዮሐንስ ለጴጥሮስ ለከ ይደሉ ከመ ተትቶ። ዮሐንስ ጴጥሮስን አንተ መርምረው እንጂ የሁላችን አባት አንተ ነህ፣ የሁላችን አለቃም አንተ ነህ። ጉዳዩን አንተ ብታስረዳን አይሻልም? እኛ አልገባንም አልተረዳነውም አሉ። ጴጥሮስ መለሰና አኮ ዘክላውሳ ዋይትቶ ለእግዚ በምንትን ምስጢራት ወይዜ እንተ ጻይቅ በዝንቱ ምስጢር ወአይተተ እምኔከ ህሊና ጸላኢ። ጠላት ካንተ አእምሮ ሰውሮት ነው እንጂ ይህንን እኮ ቀድሞ ነግሮ ነበር ስለ ቤተ ክርስቲያኒቷ ስለ ብዙ ነገሮች አለና መልስ ሰጠው ዮሐንስ። በዚህ ሰዓት ወዘከመ ጳውሎስ ወበርናባስ ውእቱ ዘሰምረ አቡየ በሰማያት፣ ወዲያውኑ ዮሐንስ ክርስቶስ በእናቱ ስም ቤተ ክርስቲያን እንደሚሰራ ከብዙ ዘመናት በኋላ እንደሚታነጽ አታስታውስም? በቂሳርያ እኮ ነግሯታል። በቂሳርያ ሰዎች ማን ይሉኛል ባለበት ሰዓት እኮ ከተናገራቸው ንግግሮች አንዱ
በዚህ ቦታ ቤተ ክርስቲያን ይሰራል። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያንን እሰራታለሁ፣ የገሃነም ደጆች አያናውጧትም።